የአእምሮ ክፍል ያለፈውን ጊዜ ትዳር ቆይታና ከሰዓታት በፊት በስልክ ውስጥ ያደመጠውን የቀድሞ ባለቤቱን የክደት ቃል እየመላለሰ ያሳየው ጀመር። ፍጹም ሰላም አጣ። እጅግም ተጨነቀ። ማበድ፣ ጨርቅ መጣል ተመኘ። በመሆኑም ከዚህ ምጥ ለመገላገል ለራሱ ቃል ገባ። ይህች ምሽት ጨረቃ ከሰገባዋ ገብታ ዛሬ በነገ ከመተካቱ በፊት አደርገዋለሁ ሲል ወሰነ። ፍቅርና ጥላቻ ተደብላለቁበት። ውሳኔውን ተከትሎ የጥላቻን ስሜት ሲያደምጥ የፍቅር ኃያል ክንድ አይሎ አንገት ያስቀልሰዋል። በአንድ ቤት ጣራ ስር በፍቅር ያሳለፉትን ጊዜ ሲያስታውስ ደግሞ የፈጸመችው ስህተት ትዝ ይለውና የተዳፈነ ወታደራዊ ስሜቱ ተቀስቅሶ ወንድነት ይሰማዋል። እውነት ነው፣ በፍቅር ጀግንነት የለም። በንባብ የሚያውቃቸውን የፍቅር ታሪኮች ለማስታወስ ሞከረ። የናፖሊዮን የፍቅር ታሪክ አንዱ ነበር። ኃያልነቱን ዓለም በአንድ ድምፅ የመሰከረለት ያ ጀግና በጦርነት ስንቱን ጠላት ጥሎ ለአንዲት ሴት ፍቅር ግን ተረታ። የልጆቹ ድምፅ ከጆሮዋ እያቃጨለ የውስጥ አንጀቱን አባባው። አባቢ እባክህ ማሚን አትግደልብን እያሉ ሲማጸኑት እንዳይገድላትም ሲለምኑት የሰማ መሰለው። የሚወስደው አልኮል መጠን እየጨመረ በሄደ መጠን ነገሩን የጋራ ያህል አግዝፎ ያሳየው ጀመረ። ከስልኩ ጥሪ በኋላ ፈጽሞ መረጋጋት አልቻለም። አእምሮ ገዝቶ ሁኔታውን በትዕግስት ለማለፍ የሞከረ ቢሆንም በተቃራኒው ሌላው የአእምሮ ክፍል እንዲህ አድርጋማ አትተዋት፣ በቁም ቀብረሃለችና ቅበራት እያለ ይወተውተው ነበር። ከንፈሩን እየነከሰ መሬቱን በቡጥ ይነረተ ተጠባበቀ። የጨፌ ረግረግ፣ እንቁራሪት ቁርቁርታ፣ የአዋፍ ፂርፂርታ ያለማቋረጥ ይሰማል። ሰውየው አሁንም አይኖቹን ከፊት ለፊት እንደተከለ ነው። ጥቂት ዘግየት ብሎ እርሱ ካለበት 50 ሜትር ርቀት ላይ የሚገኝ መኖሪያ ቤት የሳሎን በር ድንገት ተከፈተ። ከመቅጽበት ቁጢጥ ካለበት ተነስቶ ቆመ። ከዚያም ሸብረክ እንደማለት ብሎ ደግሞ አደፈጠ። ወታደራዊ ደፈጣ። የአንዲት ሴት ድምፅ ከቅርብ ርቀት ላይ ተደመጠ። ይህንኑ ድምፅ ተከትሎ የግቢው በር ተከፈተ። አሁን ብርክ ያዘው፣ ተንቀጠቀጠ። የወታደር ቆፍጣና ወኔው ከወዴት ደረሰ? የወንድ አሞቱን ምን ሰለበው? ራሱን ታዘበ። የ22 ዓመት የፍቅርና የመተሳሰብ ቆይታ ድንገት ከፊቱ መጥቶ ድቅን አለ። የገሌና የገሊት የጋብቻ ስነ ስርዓት ጥሪ ካርድ፣ ሰርግ፣ ሱፍ፣ ክራባት፣ ቤሎ፣ ክብረ ንጽህና፣ ብር አምባር፣ ሰበረሉ፣ ዜማ፣ መልስ፣ ጽንስ፣ እርግዝና፣ ምጥ፣ አራስ ልጅ፣ የእናቶች እልልታ፣ ገንፎ፣ ቅቤ፣ የጎረቤት ጥሪ፣ እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ፣ ምርቃትና የመልካም ምኞት መግለጫ፣ አክምባሎ ሰበራ። ከዚያም ሕፃን ልጇን ታቅፋ ጡቷን የምታጠባ ሴት፣ ታርሳ የወፈረች፣ ፊቷ ገጿ ጉንጯ የሞላ ያማረባት የተዋበች ማወራ፣ የልጅ ለቅሶ፣ ወፌ ቆመች፣ ዳዴ ወዘተረፈ። ጩህ ጩህ እሪ በል አሰኘው። እንደ እብድ አደረገው። አንደኛው ወገን መሬቱን ነጥቆ ለጦርነት ሲዳረገው፣ ሌላኛው ወንድሙ ደግሞ ሚስቱን ቀምቶ ለዚህ ያበቃው። ቢሆንም ወንድ አለቅስም ቀበቶን ጠበቅ ለማድረግ ሞከረ። ከግቢው በር መከፈት ጋር ተያይዞ የቀድሞው ድምፅ ደግሞ ተሰማ። እስክመለስ መለስ አድርጊ ዋዛሉ። ተመሳሳይ ቀለም ያለው ሱሪና ሹራብ፣ ሙሉ የሌሊት ልብስ የለበሰች ሲሆን ቡናማ ፎጣ ከትከሻዋ ላይ ጣል አድርጋለች። ከ35 እስከ 40 የሚገመት የዕድሜ ክልል ውስጥ የምትገኝ ገጽታዋ ያማረ የተዋበች ሴት ናት። ቆንጆ፣ ይበልጥ ቆንጅታ፣ አምራና ተውባ ውብ ሆና ታየችው። አዎ እሷ ራሷ ነበረች። እንደ ቀትር ጥላ የማታውቀው አንድ ባዕድ ነገር ከፊቷ ውልብ ያለባት መሰላት። በስመ አብ ብላ የዋሊት አፈገፈገች። ግዙፍ ኃይል በመግነጢሳዊ ፍጥነት ስላይዋ ላይ ወጥቶ
እስኪከመርባት ድረስ ለጩኸት እንኳ ፋታ አልነበራትም። ላለመረታት ብዙ የታገለች ቢሆንም በአፍና አፍንጫዋ ላይ ያረፈ ሰፊ መዳፍ አላላውስ ብሎ መፈናፈኛ ሳጣት። ከዚህ ቀደም የሚያውቀውና ጅማ ያገኘው ሰው ስለ ጉዳዩ አንስቶ ሁኔታውን በጠየቀው ጊዜ በፊት ከራሱ ጋር በጋራ ይኖሩበት የነበረውን ቤት እንጂ የአድራሻ ለውጥ ማድረጓንም ሆነ እርሱ ጦር ቤት ከዘመተ ጀምሮ ከደጊቱ ጋር ተገናኝተው እንደማያውቁ ከገለጸለት በኋላ ነበር ሚዛን እንደደረሰ በቃሉ የሚያውቀውና እስከዛሬ ያልተዘነጋው መደበኛ ስልክ ቁጥር ላይ በመጫን በቀጭን ሽቦ ሊያናግራት የቻለው። ምንም እንኳ እንደምኞት ፍላጎቱ ካሉበት ደርሶ በአካል ሊያገኛቸው ቢሆንም ቅሉ አልተሳካም። በመሆኑም ከቀድሞ መንደሩ ተገኝቶ ከኙ እናት ጋር መገናኘትንና ክፉም ሆነ ደግ ዜና ከአንደበታቸው መስማትን ወደደ። ኮማሪቷን በቅርብ ያውቃቸዋል፣ ያውቁታል፣ ይተዋወቃሉ። እማማ ዘነቡ ይባላሉ። ወይዘሮ ዘነበች ሳህሉ በወጣትነት ዘመናቸው ስንቱ ጎበዝ ለውበታቸው ተማርኮ ደጅ ጠንቷል። ስንቱ ጀግና ለፍቅራቸው ተገዝቶ ከበራቸው ወድቋል እየተባለ ይነገርላቸዋል።